ሰላም እንዴት ናችሁ? ዛሬ መጣሁትኝ ያው ነገ እሁድ ነው እና በተለያየ ምክንያት በተለያዩ ድካም ውስጥ ሆናችሁ ወደ እግዚአብሔር ቤት መሄድ ላቆማችሁ ሰዎች መልእክት ላስተላልፍ ነው። ይገባኛል ብዙ ጊዜ በሆነ በድካም ውስጥ ስንሆን ወይ ደግሞ መንፈሳዊ ህይወታችን ጥሩ በማይሆንባቸው ጊዜያቶች ላይ ወደ እግዚአብሔር ቤት ከመሄድ እንቀራለን ወይ ቸርች አንሄድም። በቃ ምን እየጸለይኩ አይደለ ሄጄስ ምን አረጋለሁ? የሆነ ስሜት አለ አይደለ በቃ ወይ ደስ የማይል የህይወት ልምምድ ውስጥ ሆነን ምናምን በቃ ራሳችንን በጣም አድክመን ስንበረታ እንሄዳለን ብለን እንቀራለን እና ግን ነው ከእግዚአብሔር ቤት አይቀርም። የእግዚአብሔር ቤት ስንበረታ የምንሄድበት አይደለም። እንዲያውም ሲያቅተን ሲደክመን የምንሄደው ወደ ቸርች ነው። በዛ አርነት አለ። የእግዚአብሔር መንፈስ ባለበት ጌታ መንፈስ ነው አይደለ? የጌታ መንፈስ ባለበት ደግሞ በዛ አርነት አለ። ከተያዝንበት ከታሰርንበት ከየትኛውም ድካም ነፃ የምንወጣው በእግዚአብሔር ቤት ነው ወይ የእግዚአብሔር መንፈስ ባለበት ቦታ ነፃ እንወጣለን። እና እባካችሁ ራሳችሁን በቃ ደክሟችሁ አቅቷችሁ እየቀራችሁ ያላችሁ ሰዎች እንደምንም ብላችሁ እስቲ ነገን ሂዱ። ነገ እሁድ ነው። ነገን ሂዱ እስቲ በቃ ህብረት አድርጉና በዛ ደግሞ በእርግጠኛነት የእግዚአብሔር መንፈስ ይሰራል። የእግዚአብሔር መንፈስ ያገኛችኋል። በህይወታችሁ ላይ የሆነ አዲስ ጅማሬ የሚሆንበት ቀን ይሆናል። መጽሐፍ ቅዱስ ላይ ሉቃስ 13 ላይ ከ11 ከ10 ጀምሮ እንዲህ ይላል። ኢየሱስ በሰንበት በአንድ ምኩራብ ያስተምር ነበርና በዛ በሚያስተምርበት ሰዓት ላይ በዚያም የድካም መንፈስ 18 አመት ሙሉ አካለ ስንኩል ያደረጋት አንዲት ሴት ነበረች ይላል። እርሷም ከመጉበጧ የተነሳ ፈጽሞ ቀና ማለት አትችልም ነበር። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከህመምሽ ነፃ ወጥተሻል አላት። እጁንም በላይዋ ጫነ። እርሷም ወዲያው ቀጥ ብላ ቆመች፣ እግዚአብሔርንም አመሰገነች ይለናልና አናቀውም መቼ የኛ ቀን እንደሆነ አናቀውም። መቼ መንፈስ ቅዱስ የኛን ህይወት እንደሚለውጥ መቼ በህይወታችን አዲስ ነገር እንደሚሆን አናቀውም። ግን ሁል ጊዜ የእግዚአብሔር መንፈስ አለ፣ እኛን የሚጠብቅ አለ። በቃ ለኛ የተዘጋጀ የሆነ በረከት አለ። ህብረት በጣም መልካም ነገር ነው። በጣም አሪፍ ነገር ነውና ይሄ ጠላትም ደግሞ ከህብረት ሲበትናችሁ ብዙ ጊዜ ለራሱ እያመቻቻችሁ ነው፣ ለአደኑ እያመቻቻችሁ ነው። አንበሳ ሲያድን ካያችሁ አንዷን መርጦ አሳዶ ከህብረቷ ይበትናትና ከዛ በኋላ ይይዛታል። በህብረት ከሆኑ ግን ሊያጠቃት አይችልም። አንደኛው መጥቶ የሆነ ነገር ሊተባበሩ ይችላሉ። የሆኑ ቪዲዮዎች ላይ እንደዚህ አይነት ነገር አይቻቃለሁኝና ከህብረት ሲበትናችሁ በቃ ሊያጠፋችሁ ነው። በቃ ለራሱ እያመቻቻችሁ ነው ሊሆን ይችላል። ውስጣችሁ ብዙ ወቀሳ ሊኖር ይችላል። በቃ ብዙ የምታዝኑበት ነገር ሊሆን ይችላል። ወይ በቃ አቅቷችሁ ሊሆን ይችላል። ግን እንደምንም ብላችሁ ወደ እግዚአብሔር ቤት ሂዱ። የእግዚአብሔር መንፈስ ባለበት በዛ አርነት አለ። በዛ ነፃ የምትወጡበት ቀን ሊሆን ይችላል። በቃ ማን ያውቃል? እግዚአብሔር እኮ በተለያየ መንገድ በተለያየ አጋጣሚ ይሰራል። እና እንደምንም ራሳችሁን አበርትታችሁ ጨክናችሁ ሂዱ። ዳዊት ራሱ በመዝሙር 80 ላይ ሲናገር እንደዚህ ይላል። መዝሙር 84 ላይ በሌላ ስፍራ 1000 ቀን ከመኖር በአደባባይህ አንዲት ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቆም እመርጣለሁ ይላል። በእግዚአብሔር ቤት ውስጥ መግባቱን አይደለም በደጁ ብቆም ራሱ ያዋጣኛል ይላል። እና እባካችሁ እንደምንም ዛሬን ወስኑና ነገ ማለዳ ወደ ቸርች ሂዱ። የእግዚአብሔርን ቃል የእግዚአብሔርን መንፈስ ተካፈሉ። በህብረት ውስጥ ብዙ በረከት አለ። እመኑኝ ትጠቀሙበታላችሁ። እግዚአብሔር መልካም ነው። ያቺን ሴት ነፃ ያወጣ ከድካሟ በቃ ከታሰረችበት 18 አመት በጣም ብዙ ነው። ብዙ አመት ሄዳችሁ ሊሆን ይችላል። እሷም ብዙ አመት ይሄኔ ተመላልሳለች እኮ። ግን በቃ ያ ቀን የሷ ቀን ነበረ። በቃ እግዚአብሔር በሷ ሊሰራ የወደደበት ያ ቀን ነበረና በቃ ዩ ኔቨር ኖ ያ ቀን የናንተ ቀን ሊሆን ይችላል። ነገ ኢየሱስ እናንተ የሚጠብቅበት ቀን ሊሆን ይችላል። የናንተ ሚራክል ነገ ሊሆን ይችላል። ደግሞ አምናለሁ እግዚአብሔር እንደዛ ያረጋል። እና አምናችሁ ጠብቃችሁ ሂዱ። እግዚአብሔር ይሰራል። መልካም ነገር ለህይወታችሁ ያደርጋል። ተባረኩ። መልካም እሁድ